ቆይ ቀላል የተሻለ አማራጭ አይኖርም እንዴ? ግራፊክስ ዲዛይኒንግ አትማሩ ለምን ልትሉኝ ትችላላችሁ። ነገር ግን ጠቃሚ ስኪል መማሩ አይጎዳም። ጊዜያችሁን ግን ግራፊክስ ዲዛይኒንግ ላይ በመማር አታጥፉ። ምክንያቱም ዘመኑ የኤአይ ወይም አርቲፊሻል ኢንተለጀንስ ነው። ለዛም ነው ናኖ ባናና ላስተዋውቃችሁ የመጣሁት። የኤአይ ምስል ማስተካከያ የሆነው ናኖ ባናና በጉግል እና በዲፕ ማይንድ በቅንጅት የተሰራ ኃይለኛ መሳሪያ ሲሆን በናቹራል ላንጉጅ ወይም በተፈጥሯዊ ቋንቋ የሚሰጡትን የተለያዩ ኮማንዶች ወይም ትዕዛዞች በመጠቀም የተለያዩ ምስሎችን ወይም የተለያዩ ኢሜጆችን ክሬት በማድረግ ወይም ሞዲፋይ ወይም ኤዲት በማድረግ የሚያቀርብልን ጠንካራ ኤአይ ቱል። ከዚህ በታች የመሳሪያውን ማንነት፣ አመጣጥና ዋና ዋና ችሎታዎች ከነ ጉዳታቸው ጋር አቀርብላችኋለሁ። ናኖ ባናና ምንድነው? ከየት መጣ? ለምን መጣ? ናኖ ባናና ጉግል በይፋ ጂሚኒ 2.5 ፍላሽ ኢሜጅ ብሎ ለሚጠራው የምስል ማስተካከያና መፍጠሪያ ሞዴል የተሰጠው በሰፊው የሚታወቅ ቅጽል ስም ነው። የስሙ አመጣጥ ስናይ ደግሞ ናኖ ባናና የሚለውን ስም የመጣው ሞዴሉ ለህዝብ ከመውጣቱ በፊት በኤልም ኤሪያ ላይ በሚደረገው የሙከራ ጊዜ ይገለገልበት ከነበረው ውስጣዊ ኮድ ስም ነው። ናኖ ባናና ነሐሴ 26 ቀን 2025 ዓ.ም በይፋ ተለቋል። በጉግል እና በዲፕ ማይንድ በኩል በጂሚኒ መተግበሪያ ወይም ጂሚኒ አፕ እና ተያያዥ አገልግሎቶች ውስጥ ተገንብቷል። ቁልፍ ችሎታዎችና ተግባራት። ናኖ ባናና ከቀደምት የምስል ማስተካከያ መሳሪያዎች የተሻሉ በርካታ ጠቃሚ ማሻሻያዎችን እና አዳዲስ ችሎታዎችን ይዞ መጥቷል። ዋና የተስተካከሉ ዘዴዎችን ስናይ ናቹራል ላንጉጅ ኤዲቲንግ። ይህ ማስተካከያዎችን የሚከናወኑት በጽሁፍ ትዕዛዞች ወይም ቴክስት ፕሮምፕት አማካኝነት ነው። ተጠቃሚዎች ምን መለወጥ እንደሚፈልጉ በጽሁፍ ይነግሩታል። እሱም ቀልጣፋ በሆነ መንገድ ምስሉን ያቀርባል። ቀጣዩ ደግሞ ካራክተር ኮንሲስታንሲ። ዋነኛውና ወሳኝ ችሎታው ምስልን በሚያስተካክሉበት ጊዜ የሰዎችን ወይም የሌሎች ነገሮችን ማንነት ማስጠበቅ መቻሉ። ፊቱ አሁንም ያው ሰው እንዲመስል ያደርጋል ማለት ነው። መልቲ ተርን ኤዲቲንግ። ተጠቃሚዎች አንድ መሰረታዊ ምስል በመያዝ አንዱን ለውጥ ካደረጉ በኋላ እንደተያዘው ሰብጀክት ወይም የፊት ገጽታ ያሉ ነገሮችን እየጠበቁ ተከታታይ ተጨማሪ ለውጦችን ማከናወን ይችላል። የላቁ የፈጠራ ተግባራት። ብዙ ምስሎችን ማዋሃድ ወይም መልቲ ኢሜጅ ፊውዥን። ተጠቃሚዎች ብዙ ፎቶዎችን አውጥተው በማዋሃድ አዲስ ትዕይንትን መፍጠር ይችላሉ። ስታይል ሚክሲንግ። ከአንድ ምስል ላይ ያሉ ፓተርኖችን፣ ቴክስቸሮችን፣ ከለሮችን እና አርቲስቲክ ስታይሎችን በሌላ ምስል ላይ እንዲተገበሩ ማድረግ ይቻላል። አፈጻጸም፣ አጠቃቀምና ጥቅሞች። የአጠቃቀም ስታቲስቲክስ ከተለቀቀ በኋላ ሚሊዮኖች በሚቆጠሩ አዲስ ተጠቃሚዎችን ስቧል። የተፈጠሩት ምስሎችና ማስተካከያዎች ብዛት በመቶ ሚሊዮኖች ይደርሳል። የመተግበሪያ ተወዳጅነትን ስናይ ይህ ባህሪ የጉግልን ጂሚኒ መተግበሪያ ተወዳጅነት በእጅጉ ከፍ በማድረግ በዓለም አቀፍ የመተግበሪያዎች መደብ ደረጃዎች ላይ ከፍ እንዲል ረድቶታል። ፍጥነቱን ደግሞ ስናይ ማስተካከያዎቹ በፍጥነት ስለሚከናወኑ የተለያዩ ምስሎችን ከ1 እስከ 2 ሰከንዶች ውስጥ ሊሰጡን ይችላሉ። ተደራሽነትን ስናይ ሙያዊ ንድፍ አውጪ ያልሆኑ ሰዎች እንኳን የጽሁፍ ትዕዛዞችን ወይም ቴክስት ፕሮምፕቶችን በመጠቀም ከፍተኛ ጥራት ያላቸውን ማስተካከያዎች እንዲያገኙ በማስቻል የመግቢያ እንቅፋቱን ዝግ ያደርጋል። ገደቦችና ስጋቶቹን ደግሞ ስናይ አላግባብ መጠቀምና ዲፕ ፌኮችን። እውነተኛና እምነት ደግሞ ስናይ ምስሎችን በእውነት ለማታለል መቻሉ በሰዎች በፎቶግራፎች ላይ ያላቸውን እምነት እንዲያጡ ሊያደርግ ይችላል የሚል ስጋት አለ።